ሀጂ ሁለተኛ ሚስት ተጠይቀው ነበር አይፈልጉም። አንዷንም ከወገብ በላይ የሚወስድልኝ ባገኘው ሙርሺዳ አቃጥላ ልደፋኝ። ሁለተኛ እኔ አላህ ቢስ ሙርሺዳ ትንደድ ሀጂ እንዴ ሚስቶን ትንደድ ኧረ አይባልም። አንተ ሚስት አታናድህም? የኔ ሚስት ምን ያናዳል? እንቁ እኮ ናት። እንቁ ጸባይ ነው ያላት። ነገሩ እኮ የአንተ ሚስት ለሁሉም ናት፣ ምቹ ናት ለሁሉም። አሁን አንተ ፊልድ ተወጣ የለም ያጎቷ ልጅ ሲመጣ እንዴት እንደምትንከባከበው አቤት! ያጎት ልጅ አይመስልም አባት ነው እንዴት! የምን ያጎት ልጅ? አረ የኔ ሚስት ብቸኛ ናት፣ ዘመድ የላትም። ብቸኛ ምን ሆነ? ያጎቷ ልጅ ነው እንደ የገረማ ያክስቷ ልጅስ? እሱማ ተው ያላቸው ፍቅር ሲታይ እንደው ባሏ በሆነ እኔ ዘመዷ ባልሆነ ያለው በቃ ሳያቸው እሱማ አድሮ ነው የሚሄደው። ያንተ ሚስት እንቁ ናት እንጂ ይጠራጥራት ነበር። ነገር አልፈላፈልም። እኔ እንደዚህ አይነት ነገር የለብኝም። በጣም ደስ የሚል ያክስት ልጅ አላት። እኔ ላይ ያጎት ልጅ ያክስት ልጅ። እኔ እኮ ከፊልድ ስመጣ ቾኮላቱ አይቀረኝ ምኑ አይቀረኝ። ወይኔ ቾኮላት ቅብርጥ እስከምታመጣላት የሀገሩስ ነገር ቢሰጣት ትወድህ ነበር። የሀገር ቡና አሁን ቡና የሀገር ጣሬ ሌላ ነገር ውስጥ ትገባለህ ብዬ ይዤው ችዬው ነበር፣ ግን አስወራኸኝ። ይሁን ሰዓት ንገረኝ። ሰዓት ወንት ተለምን ሰዓት አትነግረኝም? እኮ ልነግርህ እኮ ነው አባ። ክርክሩን ተለምን ሰዓት አትነግረኝም? ለምን አይፈጥነህም? በአላህ ደምር ቀንስ አላልኩ? አይተህ ሰዓት መናገር ይሄን ያህል ጊዜ ፈጃል? አያጠነጥንም ነው? ምንድነው እንዲህ የምታረገኝ? ግን ልጅህን በሆነ እኮ ልታከብረኝ ይገባ። አበላው አጠጣው ላክብርህ ጭራሽ ብቻ ካመ ከዚህ በላይ ምን ላርገህ? የደሃ ቅንጡ ያፋጫል በሚኖር በቂጡ ቂጥቂጥማ ታውቃለህ። ይሄ ላይማ ይፈጥነሃል፣ የታወቀ ነውስ። ግን ማንተ የሚከብድህ ምንድነው? ሰዓት አይቶ መናገር ነው። ነገሮችን እንዳለ ለምንድን ነው የምትቀይረው? ሰዓት ጠየቀኝ አይደል? ልነግርህ እኮ ምን አትመታኝም? ዱላ ልስጥህ? አትመጠየቄ ነው ጥፋት አይደለም። የሚያስቆጣኝ የሚያስጮህ እንዲህ የሚያስብልህ በቃ አንስቻለሁ። ታው ሰዓቱ አባ ደግሞ አልከኝ። እሺ አባቴ የሰራሁት ግፍ ነው። አረ ለምንድን ነው የምታካብደው? አባ በአላህ አታካብድ። ካበድኩ ወይ አፈር በል። 8 ሰዓት ነው። ከስንት 8 ሰዓት ተኩል። ያንተ ስልክ ግን የት ሂዶ ነው?